it, you idiots! I'm coming through! Yeah! ሰላም ጤና ይስጥልን። ይህ አቢሲኒያ ድራይቪንግ ነው። በክፍል 3 ሙያ ምንድነው? ስነ ምግባር ምንድነው? ሙያዊ ስነ ምግባር ማለት ምን ማለት ነው የሚሉትን ጠቅለል አድርገን አይተናል። አሁን ደግሞ በክፍል 4 ሞገደኛ አሽከርካሪ ማለት ምን ማለት ነው የሚለውን እናያለን። ሞገደኛ ብለን ስንል በእናንተ አእምሮ ውስጥ የሚመላለስ ብዙ ጥያቄዎች አሉ። ከነዛ ውስጥ ግን ሁለቱን ጠይቄ ወደ ቀጣይ ልለፍ። አንደኛ ሞገደኛ አሽከርካሪ ሲገጥማችሁ ምን ማድረግ አለባችሁ የሚለውንና ሁለተኛ መልካም የሆነ አሽከርካሪ እና ሞገደኛ አሽከርካሪ ሲገጥማችሁ ምን ማድረግ አለባችሁ ወይም እንዴት ትለዩታላችሁ የሚለውን ጥያቄ ጠይቄ ወደ ቀጣይ አልፋለሁ ማለት ነው። ሞገደኛ ማለት በተደጋጋሚ በመጥፎ ስሜት ውስጥ ሆኖ በቸልተኝነት በተረበሸ ስሜት ውስጥ ሆኖ የሚያሽከረክር አሽከርካሪ ሞገደኛ አሽከርካሪ እንለዋለን። ሞገደኛ አሽከርካሪ ማለት ከደህንነት ይልቅ ፍጥነትን፣ ከትዕግስት ይልቅ መቸኮልን፣ ከሕግ ይልቅ የራሱን ስሜት የሚያስቀድም ራስ ወዳድ ማለት ነው። በአጠቃላይ ሞገደኛ አሽከርካሪ ማለት በመንገድ ላይ የራሱና የሌሎችን ለአደጋ የሚያጋልጥ በስሜት ሆኖ የሚነዳ አሽከርካሪ ቦዘኔ ማለት ነው፣ ወይም ቦዘኔ አሽከርካሪ ማለት ነው። ማን? ሞገደኛ አሽከርካሪ። በመሆኑም ሞገደኛ አሽከርካሪ የሚከተላቸው ባህሪያቶች አሉት። ከነዛ ውስጥ ብዙ ቢሆኑም 4-5ቱን ትንሽ ዘርዘር አድርገን እንይ። አንደኛ ሞገደኛ አሽከርካሪ አልኮል ጠጥቶ ያሽከረክራል፣ አደንዛዥ ዕፅ ወስዶ ያሽከረክራል ማለት ነው። ማን? ሞገደኛ አሽከርካሪ። ሁለተኛ በሌሎች አሽከርካሪ ላይ ተጽዕኖ ያሳድራል። በሌሎች አሽከርካሪዎች ላይ ተጽዕኖ ያሳድራል ሞገደኛ አሽከርካሪ። ሶስተኛ ተናዶ ተቆጥቶ በእልህና በስሜት ውስጥ ሆኖ ያሽከረክራል ማለት ነው። ማን? ሞገደኛ አሽከርካሪ ማለት ነው። አራተኛ ለትራፊክ ሕጎች፣ ለምልክቶች፣ ለእያንዳንዱ ለሕግ ተገዥ ያልሆነ የተለየ ትርጉም የሚሰጥ አስተሳሰብ አለው ማለት ነው። ማን? ሞገደኛ አሽከርካሪ። አምስተኛ በፍርሃት በጭንቀት ውስጥ ሆኖ ያሽከረክራል። ይህ ሞገደኛ አሽከርካሪ የምንለው በፍርሃት በጭንቀት ውስጥ ሆኖ ያሽከረክራል፣ ያለምንም እረፍት ያሽከረክራል፣ በእልህና በስሜት ውስጥ ሆኖ ያሽከረክራል ማለት ነው። ይህ ሞገደኛ አሽከርካሪ በትንሹ ይህን ይመስላልኝ። ከዚህ ላይ ያዝል አድርገውና ኮሜንት፣ ሳብስክራይብ በማድረግ ቤተሰብ ይሁኑን። ወደ ቀጣይ ቪዲዮ አልፋለሁ።